ከሚሊዮን ዶላር በፊትና ዓለም ስሙን ከማወቁ በፊት ሚስተር ቢስት ምንም እይታ የሌለውን ቪዲዮ በመጫን የተሰበረ ታዳጊ ነበር። በዩቱብ ለ5 ተከታታይ ዓመት እንኳን ብለፋ አልተሳካለትም። ምንም ገንዘብ አልነበረውም፣ ዝናም እንዲሁም ድጋፍ አልነበረውም። ሌሎች ከጓደኞቻቸው ጋር ፓርቲ ሲዝናኑ፣ እሱ ግን በመኝታ ክፍሉ ቁጭ ብሎ ተምነል፣ ታይትል እና የዩቱብ አልጎሪዝም እንዴት እንደሚሰራ ያጠና ነበር። ከ4 ሰዓትም በላይ አይተኛም። ጓደኞቹ ናቁት። እንዲሁም በአንድ ወቅት በዩቱብ በጣም ስለተጨነቀ ጤናውን አደጋ ላይ ጥሏል። ወላጆቹም በዩቱብ ምክንያት ከቤት እስከ ማባረር ድረስ ደርሰዋል። ነገር ግን ማቆም በጭራሽ አማራጭ አልነበረም። ከዚያም በመጨረሻ ያለውን ጉልበትና ተስፋ ማጦ አንድ ቪዲዮ ይሰራል። በዚህ ጊዜ ሁሉም ተቀይሮ ታሪክ መገልበጥ ይጀምራል። ሚስተር ቢስት በመባል የሚታወቀው ታዋቂውና ተጽዕኖ ፈጣሪ ጂሚ በፈረንጆች አቆጣጠር ሜይ 7 1988 በሰሜን ካሮላይና ውስጥ የተወለደ ሲሆን አሜሪካዊ ዩቱበር ነው። ቪዲዮዎቹ በጣም በከፍተኛ በጀት የሚዘጋጁ የተራቀቁ የሐሳብ ቅንብሮች፣ ከፍተኛ በጎ አድራጎትን በማድረግ የሚታወቅ ሰው ነው። ሚስተር ቢስት የሶሻል ሳይንስ ተማሪ ያለ በ2012 ዩቱብን የጀመረ ሲሆን አሁን ላይ ግን ፊስቴብልስ ቢስት በጎ አድራጎትን የሚባሉ ታላላቅ ስራዎችን ሰርቷል። እንዲሁም የ5 ሚሊዮን ዶላር ዋጋ ያለው የሶሻል ሚዲያ ብራንድ ያካተተ ኢምፓየር ገንብቷል። ይህ ሰው በሆነ ጊዜ ላይ የዛሬ 10 እና 15 ዓመት ምን ማድረግ እንዳለበት የማያውቅ ግራ የተጋባና በጭንቅ ውጥረት ውስጥ የነበረ ሰው ነበር። ይህን ቪዲዮ የምትመለከት ሰው በዚህ ታሪክ ውስጥ ራስህ የማታይ ከሆነ ነገ ዛሬ ይጀምራለሁ እያልክ መቼም የማይመለሰውን ጊዜ የምታባክን ከሆነ ከልቤን ቪዲዮ አድምጥ። አየህ፣ ሚስተር ቢስት በአንድ ዘለው ከ0 ሰብስክራይበር ወደ 466 ሚሊዮን አልመጣም። የዛሬ 15-16 ዓመት የሰራቸውን ቪዲዮ ሄዳችሁ መመልከት ትችላላችሁ። በጣም ብዙ ለፍቷል፣ ብዙ ጥሯል። ነገር ግን የልፋቱ ውጤት በከንቱ አልቀረም። እንግዲህ ቤተሰቦቹን በተመለከተ ወላጆቹ በፈረንጆች አቆጣጠር በ2007 ተፋተዋል። ይህ ማለት ሚስተር ቢስት ወጣት ሳለ በልጅነቱ ነው። ሚስተር ቢስት ከግሪንቪል ክርስቲያን ትምህርት ቤት በአካባቢ ከሚገኝ ከግል ትምህርት ቤት ተመረቀ። ግሪንዋይል እያለ ለብዙ ዓመታት ባስኬትቦል ተጫውቷል። ትምህርቱን ከማቋረጡ በፊት በሰሜን ካሮላይና በሚገኘው ሂቲ ኮሚኒቲ ኮሌጅ የአጭር ጊዜ ገብቷል። ሚስተር ቢስት ከጓደኞቹ ጋር ኮሌጅ ካቋረጠ በኋላ ቫይራል ቪዲዮዎቹን ለመስራት 5 ዓመት እንደፈጀባቸው ተናግሯል። ሚስተር ቢስት ለመጀመሪያ ጊዜ በ13 ዓመቱ ቪዲዮን አፕሎድ አደረገ። በዚያን ጊዜ የቻናሉ ስም ሚስተር ቢስት 600 በሚል ይታወቃል። ብዙ ዓመታት ፊቱን ሳያሳይ ጌም ቪዲዮዎችን በመጫወት እነርሱም ሚኒክራፍት፣ ኮል ኦፍ ዲቲ፣ ብላክ ኦፕስ 2 የመሳሰሉትን በመጫወት ነበር የምታወቀው። በ2015 እና በ2016 በዩቱብ ቪዲዮ ተወዳጅነትን ማግኘት ጀመረ። በ2016 አጋማሽ ላይ 30,000 የሚጠጉ ሰብስክራይበር ማግኘት ቀጠለ። በዚህ ጊዜ በ2016 መገባደጃ ላይ የኮሌጅ ትምህርቱን አቋርጦ የሙሉ ጊዜ ስራው አድርጎ ዩቱብ ላይ መስራትን ወሰነ። ይሁን እንጂ እናቱ ውሳኔውን አልተቀበለችውምና በዚህ ምክንያት ከቤተሰቡ ቤት እንዲወጣ አስገደደችው። ግን ቻናሉ እያደገ ሲመጣ የልጅነት ጓደኞቹን አቫ፣ ክሪስ፣ ታይሰን፣ ቻንድለር፣ ሃሎው፣ ጋሬት፣ ዶናልድስ እና ጃክ ፍራንክሊን የሚባሉትን ጓደኞቹን ለዚህ ሥራ ቀጠራቸው። ይሁን እንጂ ከአንዱ ቻንድለር በስተቀር ሦስቱም ሥራውን ትተው ወጥተዋል። በመጨረሻም በ2022 ዋናው ቻናሉ ከ100 ሚሊዮን ሰብስክራይበር በላይ በማስመዝገብ የዩቱብ ቀይ አልማዝ ፕሌይ በተን አግኝቷል። እንግዲህ በ2026 በሶሻል ሚዲያ ታይቶ ተሰምቶም የማይታወቀው ለመጀመሪያ ጊዜ ከ466 ሚሊዮን በላይ ሰብስክራይበር ማግኘት ችሏል። ይህ ሰው የመጣበት መንገድ ቀላል አይደለም። ስናጠቃለው ሚስተር ቢስት ጉዞ የትዕግስት፣ የሙከራ፣ የፈጠራና የተስፋ መቁረጥ ሕይወት የማይታይበት ታሪክ ያለበት መጽሐፍ ነው። በመኝታ ክፍሉ ቪዲዮ ጌም ከመጫወት አልፎ ዓለም አቀፍ በጎ ተጽዕኖ ፈጣሪ ለመሆን በቅቷል። እንግዲህ ቤተሰቦች በዚህ ታሪክ ውስጥ የሆነ ፍሬ ነገር እንዳገኛችሁ አልጠራጠርም። በሌላ ቪዲዮ ታሪካዊና አስተማሪ በሆኑ ቪዲዮዎች እስከምንገናኝ ድረስ ቤቱንም ሰብስክራይብ እና ላይክ በማድረግ እንዲሁም ለወደዳችሁት ሼር በማድረግ ሰብ ይሁኑ። ባይ ባይ።